بسم الله الرحمن الرحيم. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، وأشهد أن لا إله إلا الله وحده لا شريك له إقرارا به وتوحيدا، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما مزيدا. أما بعد وديمان ወንድም እህቶቼ አባት እናቶቼ ሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱሁ። እነሆ በዚህ ደርሳችን ላይ የምንመለከተው ስለ ዓቂዳና ስለ ኢማን ይሆናል። ዓቂዳም እንበለው ኢማንም እንበለው ተውሂድም ያው ነው፣ አንድ ነው፣ እምነት ነው። ስለ እምነት ወሳኝ ነገሮች እንወያያለን። ስለ እምነት ተከታታይ ወሳኝና አስፈላጊ ነጥቦችን ኢንሻአላህ እናወሳለን። በመጀመሪያ ደረጃ የአላህ ስብሓንሁ ወተዓላ እንደሚታወቀው የሰው ልጆችን የፈጠረበት ትልቅ ዓላማ አለ። ቃል አላሁ ተባረከ ወተዓላ ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰውንም ይሁን አጋንንትን እኔም ብቸኛ አድርገው ሊገዙኝ ቢሆን እንጂ አልፈጠርኳቸውም ይላል አላህ ስብሓንሁ ወተዓላ ፊ ኪታቢሂ አልዐዚዝ። በተከበረው አንቀጹ ላይ ይህን ይላል። አብዱላህ ብን ዓባስ ኢላ ሊያዕቡዱን የሚለውን ሲያብራራ ኢላ ሊወሒዱን በሚለው አስቀምጦታል። ብቸኛ አድርገው እንዲያመልኩኝና እንዲገዙኝ። እንደሚታወቀው ብዙ ጊዜ ተውሂድ ሲባል፣ ዓቂዳ ሲባል፣ ኢማን ሲባል እንሰማለን። ምን ማለት ነው የተፈለገበት? ተውሂድ የሚለው በነገራችን ላይ አላህን ስብሓንሁ ወተዓላ በአምልኮትና ለሱ በሚገቡት ሌሎች ነገሮች መለየት ማለት ነው። አላህን ስብሓንሁ ወተዓላ በአምልኮትና በሌሎች ነገሮች ብቸኝነቱን ማረጋገጥ ማለት ነው። የፈጣሪውን ብቸኝነት በፈጣሪነቱ እንደዚሁም ደግሞ በአምላክነቱና በመልካም ባህሪያቶቹና ስሞቹ ምን መሆኑን ብቸኛ አምላክ መሆኑን ማረጋገጥ ነው። ተውሂድ የሚለው ቃል ወሐደ ከሚለው የተወሰደ ነው። ያውም ከነቢዩ ሰለላሁ ዐለይሂ ወሰለም ንግግር ሙዓዝን ሲልኩት ወደ የመን ኢላ አን ዩወሒዱላህ የሚል ሪዋያ አለ። ኢላ አን ይወሒዱላህ አላህን አንድ አድርገው ነጥለው በብቸኝነት እንዲያመልኩት ወደዚህ ሐሳብ ጽንሰ ሐሳብ ተጣራ በማለት ነቢዩ ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበልን ከማ ፊ ሰሒሕ ነግረውታል። ጠይብ ተውሂድ የሚለው ከዚህ ነው የተወሰደው። ተውሂድ የሚለው አዲስ መጤ ነገር አይደለም። አባባሉ ራሱ እንዳልኳችሁ ከሐዲስ የተወሰደ ነገር ነው። ሌሎችም እንደዚሁ በርካታ ማስረጃዎች አሉት። ነገር ግን ሰዎች ትክክለኛ አቋምን መጥላት ሲፈልጉ የተለያየ ስያሜና ስም እየሰጡ ሲተቹ ይታያል እንጂ ተውሂድ የሚለው ግልጽ ነው። አላህን በብቸኝነት ማምለክና መገዛት ማለት ነው። ሌላው ዓቂዳ ሲባል እንሰማለን። ዓቂዳ የሚባለው እምነት ነው፣ እምነት ማለት ነው፣ ወይም ኢማን ይሉታል። በሌላ አገላለጽም ኢማን እምነት ማለት ነው። ዓቂዳ ሲባል የሚፈለገው ምንድነው? ማመን የሚጠበቅብን የእምነት አይነት ማለት ነው። ስውርና ሩቅ ምስጢሮች፣ ለምሳሌ በአላህ ማመን፣ በመላእክቶች ማመን፣ በመጻሕፍቶቹ ማመን፣ በመልእክተኞቹ ማመን የአርካን ኢማን ዝርዝርና ከነዚህ ጋር ተዛማጅና ተያያዥነት ያላቸው የኢማን ክፍሎች ናቸው ዓቂዳ የምንላቸው። ዓቂዳ አንዱን ማንኛውም ሰው የሚይዘው እምነት ይኖራል። ዓቂዳ ይባላል፣ የቋጠረው እምነት ማለት ነው። ትክክለኛ እምነት ከሆነ አልዓቂደቱ አልኢስላሚየቱ ሰሒሓ ይባላል። ትክክለኛና እስላማዊ እምነት ሲባል፣ የተሳሳተ ከሆነ ደግሞ የተሳሳትን ኢማናዊ ያልሆነ ኢስላማዊ ያልሆነ እምነት በማለት እናስቀምጠዋለን ማለት ነው። ጠይብ ዓቂዳ አሳሳቢነትና አስፈላጊነቱን እንበል፣ ወይም ኢማን የኢማንን አስፈላጊነትና አሳሳቢነትን እንነጋገር። ኢማን አስፈላጊነትና አሳሳቢነቱ ወይም እምነት የአሳሳቢነትና አስፈላጊነቱን ከሚያመለክቱት ነገሮች አንዱ አላህ ስብሓንሁ ወተዓላ የሰው ልጆችን የፈጠረበት መሰረታዊ ነገር ስለሆነ ነው። የነቢያቶችም ጥሪ ይህን መሰረት ያደርገው በዚህ የተነሳ ነው። አላህ ስብሓንሁ ወተዓላ የሰው ልጆችን ሲፈጥር ምንድን ያለው? ወማ ኸለቅቱ ልጅነ ወልኢንሰ ኢላ ሊያዕቡዱን። ይህንም በስፋት እናያለን ኢንሻአላህ። አልዓቂደቱ ሰሒሓ ትክክለኛ እምነት፣ ትክክለኛ ኢማን፣ ትክክለኛ እምነት ገጽታዎቹ ያማረና ያሸበረቀ የሚሆንበት ብዙ አቅጣጫ አለ። አንደኛው أنها أساس بناء المجتمع وصلاحه وسعادته። የትኛውም ማህበረሰብ ትክክለኛ መሰረት ለመጣል ማህበረሰቡ ለማማሩ እንደዚሁም እድለኛ ለመሆኑ ዋናው መለኪያ ነው። ምን? ትክክለኛ እምነት። الذين آمنوا
ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون إلى الله سبحانه وتعالى. أسعد الناس نبياتنا صلى الله عليه وسلم معاذ بن أبو عندك زيت أيكو من أسعد الناس بحسن صحبتك أو بحسن شفاعتك يا رسول الله بلو أبو هريرة أيك أتشو يرسون شمقلنا بما قنيت ما أنه يتعدل سيلاتشو من من قال لا إله إلا الله خالصا من قلبه كلبو ترت بمارك لا إله إلا الله على سونالو المصطفى صلى الله عليه وسلم قدم بان بابنو أنك السلام من دنم إلى الله الذين آمنوا النزيا يمنوا سوج ولم يلبسوا إيمانهم بظلم إيماناتشون أمنتاتشون تككلن أمنتاتشون ببدل يالكالو ببدل من مالتنا ظلم الزيقا شركنا لقول الله عز وجل في الآية الأخرى في سورة لقمان وإذ قال لقمان لابنه وهو يعظه يا بني لا تشرك بالله إن الشرك لظلم عظيم أنت لجي هوي بالله لا إن تقرأ بالله لا ما قرأت وين ما قرأت مبالو تالاك هنا بدلنا إذا أمنتاتهم ببدل يالكالو مالت بشرك يال ظلموا ويم يال شفنونا يال دبلقوا أولئك لهم الأمن سلاما لله أين في الدنيا حتى في الآخرة وهم مهتدون لسكيت يبقوناتشو إلى الله سبحانه وتعالى لببلو يا إيمان وندمتوتشي أبات أناتوتشي الله سبحانه وتعالى ይሄን ሲል ተመልከቱ ኢማን በظلم ካልተቀላቀለ ይላል ይሄ አያ ሲወርድ طبعا صحابه رسول الله صلى الله عليه وسلم እጅግ ጨነቃቸው ጠበባቸው وأينا لم يظلم نفسه አሉ ለመሆኑ ከኛ መሃል ነፍሱን የማይበድል ማን አለ فقال النبي صلى الله عليه وسلم ألم يقل لقمان لابنه يا بني لا تشرك بالله إن الشرك لظلم عظيم طيب ትክክለኛ እምነት ጥቅሙ ሌላው ምንድነው ከተባለ تعصم الدماء والأموال ገንዘብንና ደምን የተከበረ የተጠበቀ እንዲሆን ያደርጋል የሁሉንም ሰው ማለት ነው ሱብሃንአላህ ሌላው ማንኛውም ስራ ተቀባይነት እንዲኖረው መሰረት ነው ትክክለኛ እምነት ማለት ነው ትክክለኛ እምነት يقول الله عز وجل وقدمنا إلى ما عملوا من عمل فجعلناه هباء منثورا ከዚህ ቀደም ያሳለፉትን መልካም ስራ እናመጣላቸዋልና ከዛ በኋላ አውሎ ንፋስ የተለቀቀበት ትቢያ እናደርገዋለን ኢላ አላህ Subhanahu Wa Ta'ala ለምን ትክክለኛ እምነት ያዘ ባለመሆኑ የተነሳ ነው ويقول الله عز وجل وما منعهم أن تقبل نفقاتهم إلا أنهم كفروا بالله ورسوله የሚሰጡት መልካም ስራ የወጫቸው ተቀባይነት እንዳይኖር ያደረጋቸው በአላህና በመልእክተኛው በመካዳቸው የተነሳ እንጂ ሌላ አይደለም ኢላ አላህ Subhanahu Wa Ta'ala ልብ በሉ በአላህና በመልእክተኛ መካድ ምን ያክል ከፍተኛ አደጋ እንደሆነ ስለዚህ በተቃራኒው የትክክለኛ እምነት የትክክለኛ ስራ መሰረት መሆኑን እናያለን ሌላው ጀነት ለመግባትና ከጀሃነም ነፃ ለመውጣት ነጃ ለመውጣት ምክንያት ነው ነብዩ አለይሂ ሰላቱ ወሰለም እንዳሉት መማታ وهو يشرك بالله شيئا دخل النار بالله لا يغار يموت سو كنتات ياكلم እንኳን ቢሆን ያጋራ بالله لا يموت سو ምን ይሆናል እሳት ይገባል رسول صلى الله عليه وسلم ومن مات لا يشرك بالله شيئا دخل الجنه بالله لا ምንም ነገር ሳያጋራ አንዳች ነገር ሳያጋራ አላህ Subhanahu Wa Ta'ala በብቸኝነት አምልኮ የሞተ ሰው ጀነት ይገባል አሉ المصطفى صلى الله عليه وسلم እንግዲህ ተውሂድ በጣም አሳሳቢ ወይም የእምነት ትክክለኛ እምነት አንገብጋቢነቱ እዚህ ጋር የሚስተዋል ነው የሚሆነው ማለት ነው ተውሂድ በነገራችን ላይ አሳለቱ ተውሂድ في البشريه የሰው ልጅ መሰረቱ በዚህ ላይ ነው የተፈጠረው ቀደም ባልነው አንቀጽ ሌሎችን ማስረጃዎች እንዴ كان الناس على التوحيد والدين القويم ሰዎች ትክክለኛ እምነት ይዘው የተቃናና የተስተካከለ እምነትን ይዘው ነበር የሚጓዙት ከመቼ ጀምሮ منذ خلقهم الله تعالى الله ከፈጠራቸው ዕለትና ሰዓት ጀምሮ ነገር ግን ከዛ በኋላ በሚያሳዝን መልኩ ثم حدث الشرك بعد ذلك شرك ከዛ በኋላ ተፈጠረ وكان مبدأه في قوم نوح لما غلوا في الصالحين حتى عبدوهم የሽርክ መጀመሪያ ልብ በሉልኝ عباد الله ወደ ኢማን እና እስላም ወንድምና እህቶቼ አባትና እህቶቼ ሽርክ መጀመሪያው የነበረበት ምክንያት ምንድነው ከተባለ በምርጥ መልካም በጎ ሰሪ ሰዎች ላይ ድንበር ማለፍ ነበር طبعا መልካም የሚሰሩ ሰዎች የተከበሩ ናቸው ዑለማዎች ዓቢዶች የሚከበሩና ሰው ዘንድ ትልቅ ቦታ ያላቸው ናቸው
በአግባቡ ክብርን አንድ ሰው በአግባቡ እነሱ ማክበር ካልቻለ ተቃራኒ ነው የሚሆነው ነገሩ ተጠማዞ የተገላቢጦሽ ነው የሚሆነው ስለዚህ ምንድነው ያደረጉት ነወድ ነስዋ እና የጉት እና ያዑቅ እና ነስራ የመሳሰሉት መልካም ሰዎች ነበሩ በጎ መልካም ስራ የሚሰሩ ሲሞቱ ሰዎች አዘኑ ከዛ በኋላ ወደ አላህ የሚያቃርባቸው ነገር ወይም እነሱን የሚያስታውሱበትን ነገር ሸይጣን ጠቆማቸው ሐውልት ተሰራ ምስል ቅርጽ ተሰራ ከዛ በኋላ ወደ ማምለክ ተሻገሩ قال الله تعالى ይህን ሁኔታ በማስቀመጥ አላህ ምን ይላል كان الناس أمة واحدة فبعث الله النبيين مبشرين ومنذرين ሰዎች በአንድ እምነት ላይ ነበሩ ይላል አላህ أمة واحدة أي على ملة واحدة በአንድ አይነት ወጥ መሰረታዊ የአላህ Subhanahu Wa Ta'ala በብቸኝነት የማምለክና የመገዛት እምነት ላይ ነበሩ فبعث الله النبيين مبشرين ومنذرين ከዚያም አላህ መልእክተኞችን ነቢያቶችን አስጠንቃቂና አበሳሪ ሲሆኑ ልኳቸዋል ይላል ተመልከቱ ምንድነው የተፈጠረው ነው አብዱላህ ኢብኑ አባስ እንደሚለው ሌላ አያ ላይ እንደተገለጸው ፈختلፉ ተወዛገቡ ተለያዩ ልዩነት ተፈጠረና ለመግባባት ከዛ በኋላ አላህ መልእክተኞችና ነቢያቶችን አስጠንቃቂዎችና አብሳሪዎች አድርጎ ላካቸው እንግዲህ ይሄ ምንድነው የሚያሳየው አዩሃ الإخوة والأخوات ሰው ሁሉ በትክክለኛ እምነት ላይ ነበር ከዛ አንዱን ይሄን እምነት መሳት ሲጀምር ልዩነትና አለመግባባት ይፈጠራል ስለዚህ አንድነትን የፈለገ እምነቱን ያስተካክል አንድ አይነት ወጥ የሆነ ሸሪዓው ያስቀመጠው በቁርአንና በሐዲስ የተቀመጠው ወጥ የሆነ እምነት አንድ ሰው ከያዘ ምን ሆነ ማለት ነው ትክክለኛውን የአላህ Subhanahu Wa Ta'ala መመሪያ አክብሯል አንድነቱንም ጠብቋል መጀመሪያዎቹ የነበሩበት መንገድ በመሆኑ የተነሳ ነው وفي الحديث القدسي يقول الله عز وجل كما رواه مسلم الله من إلال خلقت عبادي حنفاء كلهم ባሪያዎችን በሙሉ የተቃኑ ትክክለኛውን መስመርና እምነት የያዙ አድርጌ ፈጥሬያቸዋለሁ አለ وانهم اتتهم الشياطين نهو شيطانوች ወደ እነሱ ዘንድ መጡና فاجتالتهم عن دينهم ايش معنى اجتالتهم قالوا اي استخفوهم فذهبوا بهم وازالوهم عما كانوا عليه ከትክክለኛ እምነታቸው አታለው ሸንግለው አሞኝታዋቸው መስመር አሳቷቸው አሉ على الله سبحانه وتعالى كذا من قال وحرمت عليهم ما احللت لهم اني حلال ያደረኩላቸውን ክልክል ያደረጉባቸው وامرتهم ان يشركوا به ما لم انزل به سلطانا እኔ ማስረጃ ያላወረድኩት እኔ ያላዘዝኩትም በእኔ ላይ እንዲያጋሩ አደረጓቸው عبد الله بن عباس رضي الله عنهما من هلال كان بين نوح وآدم 10 قرون كلهم على شريعة من الحق كنبي الله نوحنا كآدم مكاكل كاباتاتنا آدم جمرو اسك نوح عليه السلام درس 10 ክፍለ ዘመናት ነበር ሁሉም ትክክለኛ እምነትና አቋም ላይ ነበሩ ይላል ነገር ግን ሸይጣኖች መጥተው አታለሏቸውና ከትክክለኛው መስመር አሳቷቸው ኢንሻአላህ በቀጣይ ክፍል ደግሞ የቀረውን ነጥብ እንመለከታለን አላህ Subhanahu Wa Ta'ala በሰማነው ተጠቃሚዎች ያድርገን هذا والله تعالى اعلم وصلى الله وسلم وبارك على نبينا محمد